ይሉታል ይሄን በዓል። እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። ከየት ነው? ከገበያ ጋሽዬ። አንቺ ገበያ ትያለሽ? እና ምን ላድርግ ብለው ነው? መቼም ይሁና። አስናቀች አዋይ ጋሽ መጣሁ። እቺ ልጅ አትሰማም እንደው መነካት። አቤት ጋሽ ምን ነው ፈለጉኝ እንዴ? እና ሳልፈልግሽ ነው የሁሉ መጣራ። ይኸው ጋሽ ደግሞ በቃ ወዴ እንደሰደቡኝ እንደውስ በዛ አረዴ እያቱ ያስ ምን ያው ተመትበሻል? እስቲ ቆጣሪ ቁጭ በይ። እሺ ነው ጋሽ ቁጭ እንደው ምን ይነግሩኝ እስቲ እንገሩኝ እስኪ። እስቲ ተነጋግረሽ ቁጭ በይ፣ ተረጋግተሽ ቁጭ በይ እስቲ መጀመሪያ። እሺ ይኸው ቁጭ። እንደው ለማኑ ምንድን ነው የሚያስፈልገው? አረ ምን አያስፈልግም ጋሽዬ። እንደው ግን ለማን እንደሆነ ሳታውቂው ነው እንደው። አረ እንደው አንቺ ልጅ ለማን እንደሆነ ሳታውቂው ነው እንደ ምንም አያስፈልግም እትይ። አይ አስናቅ ተረጋጊ ብለሽ አልሰማም አልሽኝ አይደል? በቃ ይቅርታ ጋሽዬ ይቅርታ። እሺ ለማኑ ለባሉ ምን ያስፈልጋል? ለባሉማ ጋሽዬ ብዙ ነው ወይኔ አባዬ ብቻ ያለው ማለት ነው። ወይኔ አባዬ እንዴት ደስ ሲጸዳ ደግሞ እኮ ነበላ አላየሁም የገዙት ምን እንደሚያህል እዲያ እነሱን በገዛው እነሱን ክቡትና በግዲሱ ሰባን አላየሁም። እኔ ከምገዛው አይበልጥ። ኧረ አንተ በግዛ እስቲ ዝም በል አንቺ ቀጥይ እስቲ ልጄ። ጋሽዬ እንደው ለባሉ ብዙ ነው የሚያስፈልገው። እንዲያው ቅድም ገበያ ወጥቼ ነበር እንዲያው ታዝቤ ነው የተመለስኩት ጋሽዬ። ኧረ ኑሮ ተወዷል። ኧረ ኑሮ ተወዷል ጋሽዬ። እሱን ተይውና ዝርዝሩን ንገሪኝ ነው ያልኩት። ምን ተገዛና ጋሽዬ? ቤቱ ባዶ አይደል እንዴ? በርበሬ ቅመምና እፍኝ ብታል በርበሬ እኮ ነው በቤቱ ያለው። እንደው ዝርዝሩን ንገሪኝ ብለሽ አልሰማም አልሽኝ አይደል? እሺ ለመሆኑ ዶሮ ስንት እንደሆነ ጠይቀሻል እንዴ? አባዬ አሁን በጉለኛ ነገር እንዴ ምን ዶሮ ነው? በጎማስ አይቀርም። እንዴው በዓለም አይደል ቤቱ ሞላ ይበል ብዬ ነው። ባል እንትና የገዛው ለኔ ያቀተኛል ብለህ ነው። እናንተና ገዝተውታል እኮ። ወይ እንደው ጋሽዬ እንደው በቃ ሰው ያደረገው ሁሉ ያምሮታል አይደል? በላይ በገዛ ተባልና ግዴታ መልሶ መግዛት አለበት እንዴ? ቆይ አንቺው እንዴት ነው ራሴን ከበላይ በታች ዝቅ አድርጌ የማየው? እኮ አባዬ ሲጀመር እኮ እሷ ስለማታውቃቸው እኮ እነሱ አንተ ነገር ራሱ ያን ነገር ማድረግ ካቃታቸው በቃ ሰማይ የገቡ እኮ ይመስላቸው። ኦሆ ታዲያ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እኮ። እስከምች ነው በልጅ ስራት እንዴት ነው የሚያደርገው? አይበሉ በሉ አደጉ። አንቺ ቀጥይ። እንዲያው ጋሽዬ ዶሮ እንኳን 2000 ብር ተብሏል። ሽንኩርቱም ቢሆን ኪሎ 120 ብር ነው። እንዲያው ጋሽዬ ቂቤው የማይጎራ ኧረ ጣና ነካል ቂቤው። ቆያቺ ምንድነው ጥቃቅንና መለስተኛ ጋር የምትጠሪው እንዴ? ዋናው እኮ እንደ ወራይት በመገዛት እኮ ነው። አንተ ልጅ ወደ ከመበል ውጪ ሌላ ነገር አያውቅም እንዴ? ቆይ ኧረ በእናትሽ እሱ ለራሱ ማወቅ እኮ ትልቅ እውቀት እኮ ነው። አፌን ለራሱ አለመሳት አንድ ነገር እኮ ነው። ስለማታውቂ እኮ ነው። አዎ አንተ በላ እኔ ልጋጋጣይ አንተ የልኮረጆ አንተ ወደ ውስጥ ያለው ህልብ መነዘር ይሄን ቤት ለዓመት ቀጥ አድርጎ ይዘው ነበር። አዎ ጀመረቱ አይፈልግም ይመጣ እንደማሪ አልፈልግም ጓደኛዬ ግድ ይላል። እኔ እኮ አባቴ ከሰው እንዳንስ ብዬ ነበር። አቤት አቤት በአንተ ቤት ኮርኩራዬ ልብ ውልቅ ብለዋል። እኔ ስለዛ ለበላይ ቀናት ስላደርጋለሁ። እንዴት ቆይ ጋሽዬ በዓል ማለት የኢኮኖሚ አቅማችንን የምናሳይበት የፍልሚያ መድረክ ነው እንዴ?
ከሳቅና ከጨዋታ ሌላ ትርጉም የለውም ማለት ነው። ምን ማለት ነው ደግሞ እሱ? በዚህ በዓል ሊታይ የሚገባው የበላይ አይነት መመልከት መቻል ነው ወይስ ያንተ ሳቅና ጨዋታ ነው? ኧረ እንደው እስኪ አንድ ጥያቄ ልጠይቃችሁ። ለምንድን ነው የምንበላው? ለምንድን ነው የምንጠጣው? በዓል ስለሆነ ነው። ስለዚህ የደስታችን ምክንያት በዓሉ ነው ማለት ነው። አዎ እና ጋሽዬ ወየ ልጅ የምናከብረው በዓል ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ነው። ኢየሱስ ለምን ተወለደ? እስኪ ዳዊት። እሱም እኛን ለማዳን ነው። ታዲያ በበዓሉ ደስ ሊለን የሚገባው ስለምንበላ ስለምንጠጣ ወይም ደግሞ አዲስ ልብስ ስለምንለብስ ሳይሆን ስለኛው ብሎ ስለኛው ኃጢአት እኛን ለማዳን ስለተወለደው ነው አይደል? እግዚአብሔር እኮ በግ የምንገዛበትን ብር ከሰጠን ይልቅ አንድያ ልጁን ለእኛ አሳልፎ ሰጥቶናል። ስለዚህ ውዱ ስጦታችን ታላቁ ስጦታችን እያለ በቁሳቁስ ነገር ልባችን ሊወሰድ አይገባም። ይህ ታላቁ ስጦታችንን እያሰብን ነው ደስ ሊለን የሚገባ። መጽሐፉም ቢሆን ለሕዝቡ ሁሉ የሚሆን ታላቅ ደስታ አይደል እንዴ የሚለው? ስለዚህ ታላቁ ደስታችንን ስጦታችንን ኢየሱስን እያሰብን ነው ደስ ሊለን የሚገባው ጋሽዬ አይደል እንዴ? አዎ ልጅ ልክ ብለሻል። ደስታችን በስጦታችን እንጂ በብራችን ባገኘነው በበዓል ድባብ አይደለም። ልክ ብለሻል ልጅ። አዎ ልክ ነሽ። አባቴ ከሚገዛልኝ ትልቅ በግና ከሚሰጠኝ ስጦታ ይልቅ ያ ከአብ የተላከልኝ ነበር የደስታዬ ምንጭ ነው። በሉ እንግዲህ እንዲህ ስንል በበዓሉ መብላት መጠጣታችን ስህተት ነው ወይም ደግሞ ስጦታችንን ማሰብ ያለብን ታኅሳስ 29 ነው ማለት አይደለም። እርሱ ስለኛ ስል ወደ ምድር መጥቷል። በእርሱ ምሕረት ነው የምንኖረው። እሱ ነው ልክ ልጆች። በቃሽ አባ አስናቅ፣ ባለፈው ዕለት የሰማሁት መዝሙር አለ። እሱ ሰምተነው እንመለስ ነው። እሺ